ሰላም ብዙ ሰዎች ዩቱብ እንዴት ነው ክሬት የሚደረገው? ዩቱብ ጂሜል እንዴት ነው የሚከፈተው? የሚሉ ሰዎች አላችሁ እና ዛሬ እኔ ያወቅኩትና ያለፍኩትን መንገድ ሊነግራችሁ ፈልጋለሁ። እና እኔ ከዛሬ 1 ዓመት በፊት ስለ ዩቱብ አንድም ታሪክ ዩቱብ እንዴት እንደሚከፈት በምን መልኩ ዩቱብ ፓርትነር ፕሮግራም እንደሚጀምር ሳላቅ ክሬት አደረኩት። ቪዲዮ መጫን ጀመርኩት። ከዛ በኋላ ቪዲዮ መጫን ከጀመርኩት በኋላ ቪዲዮ መታየት ጀመረ፣ ቫይራል መውጣት ጀመረ። እዛ ለዩቱብ 1000 ሰብስክራይበር እና 4000 ዋች አወር እንደሚያስፈልገን ማንኛ ቃል እሱ ሞላ። 1000 ሰብስክራይበር እና 4000 ዋች አወር ሞላ። ከሞላ በኋላ ብዙ ሰው ለምኛለሁ። ለምን ካላችሁ ዩቱብ ፓርትነር ፕሮግራም እንዲያስጀምሩልኝ፣ ሞኔታይዜሽን እንዲያስጀምሩልኝ ብዙ ሰዎችን ለምኛለሁ። በዚህ ምክንያት እስከ 8 ወር ሙሉ ያለ ሞኔታይዜሽን ፕሮግራም ሳይጀምር ሞኔታይዜሽን ሳይሆን ቆይቷል። ይሄ ማለት የቻናል ችግር ሳይሆን የኔ ድካም፣ ይህን ስህተት ነው። ለምን ዩቱብ ላይ ገብቼ ስለ ሞኔታይዜሽን ፕሮግራም የሚያስተምሩ ሰዎች አሉና የነሱ ትምህርት ቢከታተል ብዙ ብር ነው ከኔ ያመለጠው። ከዛ በኋላ እስከ 1 ሚሊዮን ዋች አወር ድረስ ሄዷል። 1 ሚሊዮን ዋች አወር ማለት አስቡት። 1 ሚሊዮን ዋች አወር ድረስ የሄደው እስከ 8 ወር ድረስ 6 ሚሊዮን በላይ ቪው ታይቷል። እስከ 50,000 ሰብስክራይበር አምጥቶ ያ ማለት ምንም ብር ሳልሰራ ነው ማለት ነው። ኦልሬዲ በስተመጨረሻ ነው ቪዲዮ እየደከመ እይታው እያለቀ እያለ ነው ሞኔታይዜሽን ፕሮግራም የጀመረው። ከስንት ወር በኋላ? ከ8 ወር በኋላ። ዛሬ እኔ መናገር የምፈልጋችሁ ነገር ዩቱብ ለመጀመር ምንም አይነት ፕሮሰስ አያስፈልጋችሁም። ዩቱብ ለመጀመር እኔ ትምህርትን ቆይ ልጨርስ፣ ቆይ የያዝኩት ስራ አለ እሱን ልጨርስ፣ ቆይ ስለ ዩቱብ አንዳንድ እውቀት ልውሰድ። በእርግጥ እውቀት ያስፈልጋል። ያ ማለት ጀምረ ነው እውቀት የሚያስፈልግ እንጂ ገና ሳትጀምር እውቀት ለመውሰድ ከፈለግ ጊዜ እያለፈ ነው፣ ሰው እየተጠቀመ ነው። ስለዚህ ዛሬ እኔ የሚላችሁ ነገር ቢኖር በቃ መጀመሪያ ጎግል ላይ ገብታችሁ ክሬት አድርጉ። ከዛ በኋላ ቀጥታ ወደ ዩቱብ ይወስዳል። ከዛ ክሬት አድርጉ፣ ቪዲዮ መጫን ጀምሩ፣ ሎንግ ቪዲዮ መጫን ጀምሩ። እኔ አሁን እዚች ጋር መናገር የሚፈልገው ነገር ብዙ ጊዜ አሁን ስትል እስከ አሁን እኔ ጋር ከኔ ኋላ ማትቋረጥ በቃ ከኔ ኋላ እስካሁን እኔ የምትከተለው ነገር ማለት የዩቱብ ህግ አጠብቅ። ብዙ ጊዜ የዩቱብ ህግ እየጣስኩ ነው። ስለዚህ ብዙ ጊዜ እየቀጣኝ ነው። ስለዚህ የዩቱብ ህግ እየጠበቃችሁ ቪዲዮ መጫን ጀምሩ። ስለዚህ የሰው እርዳታ ብዙ ጊዜ አጠብቁ አሉ። ስለ ዩቱብ ፓርትነር ፕሮግራም የሚያስተምሩ ሰዎች አሉ። አስባችኋል? እኔ ያ ብር ያጣሁት ስለ ዩቱብ ፓርትነር ፕሮግራም የሚያስተምሩ ሰዎች እያሉ እዛ ብማርና አሁን እኔ እግዚአብሔር ይመስገን አሁን ለራሴ ዩቱብ ሎኬሽን መቀየር፣ ፓርትነር ፕሮግራም ማስጀመር፣ ማንኛውም ስራ ችያለሁ። ያ ማለት ካሳለፍኩት ችግር አንጻርና ካየሁት ችግር አንጻር ለራሴ ተምሬያለሁ። ያ የተማርኩት እግዚአብሔር ስተው አቦጊዳ አለ ከሱ ቤት ነው የተማርኩት። እሱ ጋር እየርኩ እሱ የጫነው ቪዲዮችን እያየው አሁን ለራሴ መስራት ችያለሁ። እናንተም እየሄዳችሁ ለዩቱብ የተሰራ የተለያዩ ቪዲዮዎች አሉና እሱን እያያችሁ ቪዲዮአችሁ ክሬት አድርጉ፣ ፖስት አድርጉ። ማንኛውም ነገር ማለት ነው። ማንኛውም ነገር ከፖለቲካ የተለያየ ማለት ነው። ከፖለቲካ ነፃ የሆነ ከስሜታው ዓለም ነፃ የሆኑ ቪዲዮዎችን ክሬት አድርጉ፣ ፖስት አድርጉ። ይመቻችሁ። ይህን ቻናል ሰብስክራይብ ማድረግ እንዳትረሱ። መልካም ቆይታ።